የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። ዛሬ የመንፈሳዊ ዕውቀት ኃይል በሚል ሐሳብ ዙሪያ ወሳኝ ትምህርት እንጀምራለን። የእግዚአብሔር ቃል የእግዚአብሔር ልጆች የዕለት ተዕለት መመሪያና የሕይወት ዋና መልህቅ መሆን አለበት። በጉዟችን ሁሉ እግዚአብሔርን ለማወቅ የተፈጠርንለትን ዓላማና ራሳችንን ለመረዳት በተሰጠን ዘመንና ዕድል ሁሉ በሚገባ ለመኖር በትክክለኛ መንገድ ትዳርን ለመመስረት መጽሐፍ ቅዱሳዊ በሆነ መንገድ ልጆቻችንን ለማሳደግ በየዕለት የሚኖረንን ምድራዊ ሕይወት በሚገባ ለመመላለስ ጌታን የሚያሳይ መልካም ማህበራዊ ግንኙነት ለመፍጠር በአጠቃላይ ለተፈጠርንለት ዓላማ ኖረን የሚጨበጥ የጽድቅ ተጽዕኖ ፈጥረን ማለፍ ካለብን የእግዚአብሔር ቃልና ተያያዥ መንፈሳዊ ነገር በውሉ ሊታወቅ ይገባል። በዘመናት መካከል ዕውቀት በቤተ ክርስቲያን ውስጥ የሚገባውን ስፍራ ተነፍጎት ቆይቷል። አንዳንድ ጊዜ ፊት ለፊት በየፑልፒቱ ጭምር ዕውቀት ሲኮነን ለትክክለኛው መንፈሳዊነት አካል እንዳልሆነ ተደርጎ ሲገለጥ ይታያል። እውነት ለመናገር የእውነተኛ መንፈሳዊነት ማዕከልና መሰረት ዕውቀት ነው። ለዚህም ነው ጠቢቡ ሰሎሞን በመጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ላይ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም የሚለው። ቃሉ መልካም አይደለም ያለውን ነገር ሁለቴ ሳናስብ መልካም አይደለም ማለት አለብን። የእግዚአብሔር ቃል ዕውቀት እጅግ ወሳኝና የሕይወታችን መሰረት እንደሆነ ሁል ጊዜ ልናስብ ይገባል። ካልሆነ ትክክለኛውን ዕውቀት በሌለን አቅጣጫ ሁሉ ስለምንጠፋ የተዘበራረቀ ሕይወት ነው የምንኖረው። የእግዚአብሔር ሕዝብ በምድር ላይ በሚኖርበት ዘመን ሁሉ በአንዳች የሕይወት አቅጣጫ የሚጠፋው ስፍራ ከማጣቱ የተነሳ አይደለም። አምልኮም ከማጣቱ የተነሳ አይደለም። ስነ ምግባር ከማጣቱ፣ ጸሎት ከማጣቱ፣ ጾም ከማጣቱ እንደሆነ መጽሐፍ ቅዱስ አይናገርም። እነኚህ ሁሉ መልካም ቢሆኑም ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 እንዲህ ይላል፣ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ወዳጆች፣ አለማወቅና መጥፋት አብረው የሚሄዱ የአንድ ሳንቲም ሁለት ገጽታዎች ናቸው። አለማወቅ ባለበት ሁሉ መጥፋትና ማጥፋት አለ። ሕይወታችንን በትክክል መኖር ትክክለኛ ዕውቀት ይፈልጋል። እግዚአብሔርን በትክክል ማምለክም ትክክለኛ እግዚአብሔራዊ ዕውቀት እንደሚፈልግ ልናውቅ ይገባል። ይህ እውነት ግን የእግዚአብሔርን ቃልና ሐሳብ እንዲሁም ራሱን እግዚአብሔርን ማወቅን መሰረት ሊያደርግ ይገባል። ለዚህ ነው ዕውቀትን የሚጠሉና በትክክለኛ ዕውቀት ትክክለኛ ስፍራ የማይሰጡ ሰዎች ያገለግሉት ዘንድ እግዚአብሔር ደስ የማይሰኝባቸው። ለዚህም ነው ከላይ በጠቀስነው የሆሴዕ ትንቢት ላይ እንዲህ የሚል ቃል የሚገኘው፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠልሃለሁ። ስለዚህ እግዚአብሔር በሚወደው አይነት የክህነት አገልግሎት ውስጥ ለመሆን የሚወድ ሁሉ እግዚአብሔርንና የእግዚአብሔርን ዕውቀት መውደድ ይኖርበታል። ትክክለኛ መሰረት ላይ ሳይመሰረቱ ዕውቀትን መጥላት ለሕይወታችን እጅግ አስፈላጊ እንደሆነ በማመን አብዝቶ አለመሻት፣ እንዲሁም አንዳንዴ ደግሞ ተገቢውን ስፍራ አለመስጠት ከኛ አልፎ ለቀጣዩ ትውልድ የሚተርፍ መዘዝ አለው። ይሄው በሆሴዕ 4:6 ላይ የተጠቀሰው ቃል ክፍል ቀጥሎ ሲናገር እንዲህ ይላል፣ የአምላክህን ሕግ ረስተሃልና እኔም ደግሞ ልጆችህን እረሳለሁ። የዕውቀት ቁልፍነት ያልተረዳና ተገቢውን ስፍራ ያልሰጠ ሕይወት፣ አገልግሎት፣ ትዳር፣ ቤተሰብ፣ ሥራና ማህበራዊ መስተጋብር በአመዛኙ የተዘበራረቀ የጠፋና የተዛነፈ ይሆናል። ነገር ግን አንዳንዶች መጽሐፍ ቅዱስን ያውቃሉ፣ ተምረዋል። ታዲያ ኑሯቸው ለምን እንዲህና እንዲያ ሆነ የሚያስብል አይነት ይኖራሉ ብለን ራሳችንን ልንጠይቅ እንችላለን። አሁን ጥያቄው መሆን ያለበት መጽሐፍ ቅዱሳዊና መንፈሳዊ ዕውቀት ምንድን ነው የሚል መሆን አለበት።